ሆነሽ ነው እስቲ ንገሪኝ። እኔ የሆንኩት እንትን ማህፀን እጢ ያለብኝ የማህፀን እጢ ያለብሽ። እሺ ከዛ እንትን መራመድ ስራ መስራት አልችልም፣ መራመድ አልችልም እና እንትን 3 ቀን ምናምን ያለቅሳለሁ። በዚህ ጋር ቤተሰብ የለኝ፣ ምንም የለም፣ ምንም ያግዘኝ አጋዥ የለኝ እና ኦፕሬሽን እስክሪብቶ ነው ልጅ በ12 ነው አሁን ህዳር 12 እሺ በ12 ነው እና ምንም ብር የለኝም። ያሱቱን የባል መድኃኒት እጄ ታዘዝኩኝ፣ ያለኝም ብር በባል መድኃኒት ጨረሱት። አሁን ምንም ብር የለኝም። እሺ በቃ አሁን ለሱ ለማሰባሰብ ብር እያሰባሰብሽ ነው? አዎ ባለፈው የሆነ ሳንቲም ሰጥቼሽ ደስ አለሽና ውስጥሽ እኔ እንደዛ አይነት ሰው ብር ሰጥቶኝ ማቅ ምናምን ነገር አልሽኝና በዛ ምክንያት የለሽም ነበር። ስልክ ቁጥር አለሽ? እስቲ ንገሪኝ ስልክ ቁጥርሽ። 0948 48 62 52 50 መጨረሻው። በቃ ሌሎች እዚህ አይቶ የሚረዱሽ ካለ እሺ። እኔ ደግሞ ያለፈው ሰጥሽ እንዴት ደስ እንዳለሽ ውስጤን ስላየሁት ነውና እኔ እቺን ብር ልስጥሽ፣ የኔን ብር ማለት ነው። ደግሞ ሌሎች የሚረዱሽ ካለ በዚህ ስልክ ቁጥር ይደውሉልሻል። የኔ ብር እቺ ነች፣ እቺን ልስጥሽ። እሺ አላህ ይስጥልኝ። አሚን እናቴ ፈጣሪ ይስጥሽ። አሚን ማየ አሚን ማየ። በጣም ተቸግሬ ተሰቃይቼ የምኖር ሰው ነው። ለብቻዬ ነው የምኖረውና ተሰቃይቼ ነው ተበድዬ የምኖረው። እውነት ነው። እግዚአብሔር ይማርሽ። ሌላ ጊዜም ደግሞ ካገኘው ደግሞ ያቅሜን ሰብስቤ እሰጥሻለሁ። እሺ እሺ እናት እግዚአብሔር ይስጥ። አሜን እናት። እኔ ደስ ይችላል። ባለፈው ስሰጥሽ እንዴት ውስጥሽ ደስ እንዳለ ማንም ሰው እንደዚህ ሰጥቶኛ አቅም እኮ ምናምን አልሽኝና እቺ ያቅሜ ነች። ከዛ ደግሞ ሌላ ቀን ደግሞ ያው እኔም የመንግስት ሰራተኛ ነኝ፣ ሰራ አድርጌ ያቅሜን አረዳሻለሁ። አይዞሽ። እሺ እሺ እናት። በቃ እሺ ማየ። እሺ እናት። ከእግዚአብሔር በታች እናንተ ናችሁ። እውነት ነው እማዬ። ችግር የለውም እማዬ። ሰው ካለ የተወሰነ ሰው ይረዳሻል። ደስ አለሽ ግን አሁን የሰጠሽ አሚን እናቴ አሚን እማዬ። እውነት ነው እናቴ። እግዚአብሔር ይማርሽ። አይዞሽ አንቺም። እሺ እኔም እንግዲህ እንትደግፍሻለሁ። ቻው እማዬ። ሰላም ሁኚ እናት። እሺ